አዎ ለብሰን ሲያዩን ያልጎደለብን ይመስላቸዋል። ሁሉ የሞላልን ይመስላቸዋል። በተለይ ደግሞ ጥርሳችንና ሳቃችን ሰውን እያታለለ የሞላልን ይመስላቸዋል። ቤት ገብተን እንዴት እንደምናለቅስ መኝታችንን በእንባ እንደምናረስ ማን ያውቃል? ይሄንን ሁሉ የዘመናት ጥያቄ በቅጽበት ሊመልስ የሚችለው ያንቺን ቤት ላይ ያስተካክል የሚችለው ያንተን ጥያቄ ሊፈታ የሚችለው ጥያቄያችሁን ሊመልስ የሚችል ስልጣን የለም። ስልጣን የማይመልሰው ጥያቄ ማን ይመልሳል? የኔ ጉዳይ መቼ ነው? ጌታ ሆይ ቀን የምታረገኝ መቼ ነው? ቀን የምታወጣልኝ መቼ ነው? እንደ ሰው ቀና የምታረገኝ መቼ ነው? ከሰው ትከሻ የምላቀቀው መቼ ነው ብላችሁ እግዚአብሔር ጋር ጥያቄ የምታቀርቡ ማመልከቻ ያስገባችሁ አላችሁ። ዛሬ ያድርግላችሁ የምትጎበኙበት፣ ዛሬ ሌሊት የምትፈቱበት፣ ቋጠሯችሁ የሚፈታበት፣ በእጅና በእግራችሁ ውስጥ የተተበተበው ሰንሰለት የሚወልቅበት ምሽት ያደርግላችሁ። የሚፎክሩብንም አሉ። ቀን የሚፈልጉ ምቹ ቀን የሚፈልጉ ሰዎች አሉ። ተንኮለኞች በምክራቸው ክፉ እየመከሩ አዎ ብዙ ሴራ ያዙ ሰዎች እንዴት አድርገን ወጥመድ ውስጥ እናስገባው እያሉ ሌሊቱን ሲገላበጡ በክፋት የማይነጋላቸው ሰዎች አሉ። እኛ ያዝነው ኢየሱስ ክርስቶስን ስለሆነ አላልፎ ያላችሁትን በር ያሳልፋችሁ። መድኃኒዓለም የተዘጋባችሁን በር ያሳልፍላችሁ። በቃ ይሄ ቀን ከብሮኛል፣ ይሄ ክረምት በጣም ከብዶኛል፣ እማልፈው አይመስለኝም፣ እንደው ፍርሃት እያለኝ ነው፣ ምሞት እየመሰለኝ ነው የሚሉ ሰዎች እንሰማለን። ግን ማን ያሳልፋል? በጣም ዓለም ተስፋ አስቆርጣችኋቸው እዚህ የመጣችሁ ሰዎች ትኖራላችሁ። መድኃኒት ስልችት ያላችሁ ሰዎች፣ ከሰው አፍ የሚወጣው ቃል አሰልችቷችሁ ደንዝዛችሁ የመጣችሁ ሰዎች አላችሁ። ይከፈት ካለ ማን ይከፍተዋል? በሩ ራሱ አውቆ ተከፈተላችሁ። እየሰማችሁ ነው አይደል? መድኃኒዓለምን ብቻ ያዙት እንጂ እናንተ ህይወት ውስጥ የሚዘጉ በሮች ሁሉ ይከፈታሉ። የጎደለብህ ቀንማ ማን ይፈልግሃል? ኪስ ባዶ ሲሆን የሚፈልግሃል፣ ስትራቆት የሚፈልግሃል፣ ስትቸገር የሚደርስልሃል። መድኃኒት መግዣ ባጣ ሰዓት ሰው ታገኛለህ? የለም። ካገኘንም በጭንቅ ነው ወገኖቼ። ልብስ መቆሸሽ ሲጀምርማ ታክሲ ላይ የሚጠጋል እንኳን አታገኝ። በየትኛውም የኑሮ ሁኔታ ውስጥ የማይተወንማ ብቻ ነው። የትኛውም መከራ ውስጥ ሆናችሁ ወደ መድኃኒዓለም የኔ ጌታ በሉት። ያንተ ጌታ ነው የሚያስተካክልን። ረሃብን ማን ይረዳል? ረሃበኝ የምትለው ስለ ረሃብ የማያውቅ ተርቦ የማያውቅ ሰው ምንም ይገባዋል? ተቸግሮ የማያውቅ ሰው ስለ ችግር ቢወራለት የሆነ ስቶሪ የሆነ እንትን ነው የሚመስለው አይደል?